ሰላም ጤና ይስጥልኝ ክቡራትና ክቡራን የኒው ቶት ኮንሰልታንሲ ቤተሰብ አባላት፣ በዛሬው ቪዲዮ ላይ ለመዳሰስ የወደድኩት 12ቱ የካናዳ የቱሪስት ቪዛ ላይ መደረግ ያለባቸውን ነጥቦች ነው። እስከ መጨረሻው አብራችሁን ቆዩ። አሁን ሁሉም ነገር አንድ ጠቅታ ርቀት ብቻ ላይ ነው ያለው። በቪዛ ማመልከቻ ሂደት ውስጥ አንድ ነገር ግልጽ ካልሆነልዎት የዓለም አቀፍ ድረገጽ ይዘቶችን ይመልከቱ። አሁንም ግን የሆነ ያልተመለሰ የቀረ ነገር ካለ የካናዳ መንግስት ድረ ገጽን ገቨርንመንት ኦፍ ካናዳን ይጎብኙ። እዚያ ላይ ማወቅ ያለብዎት ነገር ሁሉ ያገኛሉ። ቪዛ የማግኘት እድልዎን ከፍ ለማድረግ ይህ አስፈላጊ ነው። ለምሳሌ ሰራተኛ ከሆኑ የባንክ ሂሳብ እንቅስቃሴ ባንክ ስቴትመንት፣ እንዲሁም የስራ ቅጥር ውል ደብዳቤ ማቅረብ ይኖርብዎታል። የባንክ ስቴትመንት ወረቀትዎን ብቻ ያስገቡ። የስራ ቅጥር ውል ደብዳቤ ባሉበት የስራ መስክ ላይ በሚከፈሉት ክፍያ ምክንያት በካናዳ ሀገር የሚኖሩት ቆይታ የኢኮኖሚ ጥገኛ እንዳልሆኑ የሚያረጋግጥ በጣም አስፈላጊ ሰነድ ነው። እናም ለካናዳ የቱሪስት ቪዛው ላይ ለሚኖረው የማስረጃ ምዘና ወይም ዶክመንት ኢቫሉዌሽን አዎንታዊ ምላሽ እንዲያገኙ ከፍ ያለ አስተዋጽኦ ይኖረዋል። ይህን ስላችሁ ለማድረግ እንኳን እንዳትሞክሩት ማለቴ ነው። ይህ ድርጊት በካናዳ ብቻ ሳይሆን በየትኛውም ኤምባሲ ውስጥ ለቪዛ ማመልከቻ ወይም ለሌላ ለማንኛውም ዓላማ ተጠቅሞት ቢገኙ ትልቅ ወንጀል ነው። ይህ ድርጊት ፈጽሞት ቢገኙ የቪዛ ጥያቄውን ብቻ ሳይሆን ውድቅ የሚያደርገው እንዲሁም ስምዎን በጥቁሩ መዝገብ ወይም በብላክ ሊስት ብለን በምንጠራው ዝርዝር ውስጥ እንዲካተቱ ሊያደርግ ይችላል። ይህን ለማለት ያበቃኝ ይህ ድርጊት እንደ ወንጀል ተቆጥሮ ከ2 እስከ 10 ዓመት ድረስ አመልካቹ በምንም አይነት መንገድ ወደ ሀገሪቱ እንዳይገባ ይታገዳል የሚለው የኢሚግሬሽንና የስደተኞች አዋጅ መምሪያ አንቀጽ 40 ንዑስ አንቀጽ 2 ሀ ነው። አንድ የኢትዮጵያ ፓስፖርት ያለው ሰው ወደ 39 ሀገራት ያለ ቪዛ መግባት እንደሚችል ምን ያክሎቻችን እናውቃለን? ለካናዳ ቱሪስት ቪዛ ከሚያስፈልጉ መስፈርቶች ውስጥ አንዱ የአገልግሎት ጊዜው ያለቀ ወይም ያላለቀ ቪዛ እንዲሁም ወደ ተለያዩ ሀገራት የሄዱባቸው የመግቢያና የመውጫ ማህተሞች ኮፒ ናቸው። እነዚህ ማስረጃዎች የቪዛ ባለሙያው ከግምት ውስጥ ከሚያስገባቸው ነገሮች አንዱ መሆኑን ያስታውሱ። ወደ ተለያዩ ሀገራት ጉዞ ማድረግ እርሱ እንደሚያስቡት ውድ አይደለም። የአየር ቲኬት የቅናሽ ዋጋ በተደጋጋሚዎች ይወጣሉ። እናም ወደ ተለያዩ የአፍሪካ ሀገራት በመጓዝ እነዚህን ችግሮች መቅረፍ ይችላሉ። በቀላሉ መንገድ ፓስፖርቱ ላይ ቪዛዎችና ማህተሞችን ለማግኘት ከኢትዮጵያ በመነሳት ወደ ተለያዩ ቪዛ ነፃና ቪዛ በጉዞ ላይ ወደሚሰጡ ሀገራት መጓዝ ይችላሉ። ያስታውሱ፣ ኢትዮጵያዊ ስለሆኑ ብቻ ቪዛ ሳይጠየቁ 39 ሀገራት መግባት ይችላሉ። ቪዛ ነፃና ቪዛ በጉዞ ላይ የሚሰጥባቸውን ሀገራት ዝርዝር በድረገጻችን ወይም በዚህ የዩቲዩብ ቻናላችን ላይ ማግኘት ይችላሉ። በካናዳ ውስጥ በሚኖራችሁ ቆይታ በህገ ወጥነት እንደማትሰሩ፣ ህጎቻቸውን እንደማትጥሱና ሀብታቸውን እንደማትመዘብሩ ለማረጋገጥ ምን ማድረግ ይችላሉ? ይህን የሚያረጋግጡ በርካታ መንገዶች አሉ። ወደ ካናዳ ለመሄድ የመሄድ ችሎታ እንዳለዎት ለማሳየት እና አስፈላጊውን የኑሮም ሆነ የጉዞ ወጪ ለመክፈል የሚያስችል በቂ ሀብት እንዳለዎት ለማሳየት የገንዘብ አቅሞትን ማሳየት ይኖርብዎታል። በባንክ ሂሳብ ውስጥ በቂ ገንዘብ እንዳለው የሚያሳይ ባንክ ስቴትመንት ወይም የባንክ የምስክር ወረቀት በማስገባት ማረጋገጥ ይችላሉ። የቤት፣ የመሬት ካርታ፣ የመኪና ወይም ሊብሬ ብለን የምንጠራው የማንኛውም ድርጅት የምስረታ የአክሲዮን ሰርተፊኬትን ሊያጠቃልል ይችላል። ከሌለው ዘና ይበሉ፣ ይህ አስገዳጅ አይደለምና። እነዚህ ዋጋ ያላቸውን ነገሮች መግዛት ከቻሉ ወዲህ በገንዘብ ረገድ ምን ያክል አቅም እንዳላቸው የሚያረጋግጥ ስለሆነ ነው መጠቆማችን። እንዲሁም ወጣት ከሆኑ በተለይም የህይወቱ መጀመሪያ ላይ ከሆኑ የተገለጹት ንብረቶች ይኖሩታል ተብሎ አይጠበቅም። ቋሚ የገንዘብ ምንጭ በጣም አስፈላጊ ነው። ይህም በሀገሩ ውስጥ ገቢ ስለሚያገኙ በውጭ ሀገር ስራ መፈለግ እንደማይጠበቀው አድርገው እንዲያስቡ ያደርጋል። እነዚህ ሰነዶች በገቢ ምንጮ ላይ በመመስረት ሊለያዩ ይችላሉ። በቅጥር ለሚሰሩ በድርጅት ውስጥ ያለዎትን ኃላፊነትና ወራዊ ደሞዝ የሚያመለክት የቅጥር የምስክር ወረቀት ማስገባት ይችላሉ። የግል ስራ ባለቤት ከሆኑ የንግድ ፍቃድና የንግድ ምዝገባዋን የያዙ። እንዲሁም ለተማሪዎች ከወላጆቻችሁ የሚገኝ የድጋፍ ደብዳቤና የባንክ ስቴትመንታቸውን፣ ከሚማሩበት ቦታ ደግሞ የምዝገባ ደብዳቤና የትምህርት ቤት መታወቂያ ኮፒ ማድረግ ይኖርባቸዋል። ምንም አይነት የገቢ ምንጭ ከሌለው ወይም በቂ አይደለም ብለው ካመኑ ከወላጆቹ ወይንም ጉዞውን በገንዘብ ሊደግፍ የሚችል የጉዞ ወጪውን ለመሸፈን ፈቃደኛ በሆኑ ሰው የተፈረመ የድጋፍ ደብዳቤ ማቅረብ ይችላሉ። ይህን በሚያደርጉበት ጊዜ የድጋፍ ደብዳቤውን የፈረመውን ሰው የገንዘብ አቅም ማስረጃ ማቅረብ ይኖርባቸዋል። ይህ ማለትም ባንክ ስቴትመንት ነው። ባለሙያ መታወቂያው አስፈላጊውን ትምህርት እንደወሰዱ፣ ብሔራዊ ፈተናውን ማለፉንና በአንድ መስክ ውስጥ ሙያዊ መሆኑን የሚያረጋግጥ ነው።
ይህ ቀደም ሲል ቪዛውን ብንሰጠው በህገ ወጥ መንገድ ሊሰሩ ይችላሉ የሚለውን ጥርጣሬ ሁሉ ያጠፋል። ስለዚህ እርስዎ ቀድሞውኑ የተከበረ ባለሙያ ስለሆኑ ወደ ሀገሩ እንደሚመለሱ ያውቃሉ። ለምሳሌ የሚሰሩት ሆስፒታል ውስጥ የጤና ዘርፍ ላይ ከሆኑ በሚሰሩበት ሆስፒታል ውስጥ ያሉትን የስራ ዘርፍ የሚገልጽ መታወቂያ ያስገቡ። ለኤምባሲው ሊልኩ ባዘጋጁት ማስረጃው ጀርባ ላይ የውጭ ጉዳይ ሚኒስቴር ማህተም ካለው ሰነዶ የሰመረ እና ትክክለኛ መሆኑን ማረጋገጫ ያገኘ ማለት ነው። የሚጠቅም ማለት በካናዳ ውስጥ ህገወጥ በሆነ መንገድ ስራ የማግኘት ፍላጎት እንደሌለው፣ በሀገሩ ውስጥም በስራ የሚጠምዶት አንድ ነገር እየሰሩ ነው ማለት ነው። ከግምት ውስጥ ማስገባት በጣም አስፈላጊ ከሆኑ ጉዳዮች ውስጥ አንዱ ቢሆንም ብዙዎች ችላ የሚሉት ነገር ነው። ሁሉንም ነገር በትክክልና በእውነት ይሙሉ። ባዶ ቦታዎችን ከመተው ፈጽሞ ይቆጠቡ። ለእርሱ የማይሰራ ከሆነ ባዶ ቦታውን ከመተው ይልቅ ናት አቬይለብል ወይም በምህጻረ ቃል ኤንኤ ብለው ይጻፉ። የባለሙያ ምክር ያስፈልጎታል። ያ እውነት ነው እና ይሄንን እኔ ላደርግሎት እችላለሁ የሚል እምነት አለኝ። እርግጠኛ ነኝ በዚህ መተማመን ይችላሉ። አንድ ላይ ሁሉንም ሰነዶች በመዘን የዕለት ተዕለት ጉዞዎትን በማቀድ ማመልከቻውን በመሙላት በቪዛው ማመልከቻ ላይ ልንሰራ እንደምንችል ላስረዳዎት ወይም ላስገነዝበዎት እወዳለሁ። አእምሮ ውስጥ ያሉትን ጥያቄዎች ሁሉ የመመለስ አቅም አለኝ። ጥያቄው ውድቅ መደረግ የዓለም መጨረሻ ነው ማለት አይደለም። በማንኛውም ጊዜ እንደገና ማመልከት ይችላሉ፣ በቪዛ የውድቀት ደብዳቤው ላይ ሌላ ነገር እስካልተገለጸ ድረስ። ግን ለሁለተኛ ጊዜ በድጋሚ ማመልከቻውን ለማስገባት ሲዘጋጁ በክልከላ ወይም በውድቀት ደብዳቤው ላይ የተገለጹትን ነገሮችን ማስተካከሉን ያረጋግጡ። ካልሆነ ግን ተመሳሳይ ነገሮችን እንደገና አያድርጉ። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ቪዲዮውን ከወደዱት ላይክ ያድርጉልኝ። አስተያየት ካሉት በኮሜንት መስጫ ሳጥን ውስጥ ያስቀምጡልኝ። ሌላ ቪዲዮዎች እንዲደርሱትም ሰብስክራይብ አድርገው የደወል ምልክቷን መጫንዎትን አይዘንጉ። ቸርን ሰንብት።